ሰላምና ሜሮን የተደበቀ ሚስጥር እንዳላቸው ጆስ አወቀባቸው። ጆስ ይሄን ነገር ከሁለታችሁም ድብቅ ሚስጥራችሁን ካላወጣችሁ አለቃችሁም እያለ ሲፈቅዳቸው ሰላም እንዳለችው ትንሽ ጊዜ ብቻ ስጠኝ እንጂ እነግርሃለሁ ጆስ፣ ምንም ነገር የተደበቀው ነገር እውነቱ እንደሚወጣ እርግጠኛ ነኝ፣ ግን ጊዜ ያስፈልገኛል ጆስ አለችው። ጆስም እሻላት። ጆስ ለሳሚ ሄዶ ሰላምና ሜሮን የደበቁት ሚስጥር አለ። ያን ሚስጥር ደግሞ ካልነገሩኝ እኔ መቼም መሄድን አላቆምም። የተደበቀው ሚስጥር ስላንተም ወይም ስለኔ ሊሆን ይችላል። ግዴታ ግን ማወቅ አለብን አለ ጆስ። ሰላም እንግዲህ የደበቀችው ሚስጥር ያው ለሳሚ የነገረችው ይመስለኛል። ታስበው የእንጀራ አባቷ እንደደፈራትና እንዳሰቃያት፣ እናቷን ደግሞ የእንጀራ አባቷ ፓራላይዝ እንዳደረጋት፣ በእንጀራ አባቷ ተደፍራ የምትኖር አንዲት ደካማ ሴት ናት ሰላም ማለት ይች ናት። ሰላም ውስጧ ሁሌም የሚያለቃቅሰው በውስጡ የያዘችው ነገር በጣም ከባድ ስለሆነ ነው። ሐዘን ይበዛባታል። ሜሮን ለጆስ ስለ ሰላም ልታወራ ስትል ደረሰች። ሰላም ምንም ነገር ብትናገሪ ያንቺን ሚስጥር አወጣብሻለሁ አለቻት። ሰላም እንደዛ ስትላት ሜሮን ደንግጣ ወሬውን አቆመችው። ይቀራል፣ ሚስጥርሽ ሚስጥሬ ነው፣ በቃ ያጂ አልናገርም አለች ሜሮን። ሰላምም ሄዳ የብልግና ወረቀት ቪዲዮሽን ሄጅ ለጆስ አሳየዋለሁ። ሳሚን መርዝ እንዳበላሽው ያውቃል። አሁን ደግሞ ይህንን ሲያቅብሽ ታያለሽ። ተወንድሙ እንደሚያለያይሽ እርግጠኛ ነኝ። የኔ ሚስጥር ግን ካወጣሽ አልለቅሽም። ይህ ሚስጥር እነግረዋለሁ አለቻት። ሳሚ ሰላም ሴት ናት እንደ እያለ ልቡ እየተጠራጠረ ነው። ጋሽ ግርማ አሁን ላይ በጣም ያሳዝነኝ ነገር ጆስን ከቤት ወጣልኝ ብለው በጥፊ መታው። በጥፊ ሲመታው እሱ ምንም አልተናገረም። ሜሮን ግን መታ ተጋደሉ እያለ ትጮኻለች። ነገር ለማጋነን ዝም በይ፣ ምን አገባሽ፣ ባንጋደል አርፈሽ ተቀመጭ ብሎ እሱም ዝም ያስደርጋታል። በጣም አሳዝነኝ ሳሚ። ከዚሁ ለፈተና መቼ ይሆን የሚወጣው? የእውነት በጣም ያሳዝናል። ቪዲዮዬን ላይክ እና ሰብስክራይብ እያረጋችሁ ማሮቼ እባካችሁ ላይክ አድርጉ፣ ሰብስክራይብም አድርጉኝ። እንግዲህ እንደተለመደው አሁን ላይ አቶ ግርማ ምን እየሰራ እንደው ልንገራችሁ። አቶ ግርማ መጠጡን ሁሌም እየጠጣ እየሰከረ ነው። እየሰከረ ደግሞ የፈለገውን ነገር መናገር ይዟል። ዝም እንኳ አይልም። ለደቂቃ ያክል እንኳ ዝም አይልም። እሱም በጣም ያሳዝናል። ጆስ ደግሞ በቃ ለብቻው ይሰለሰል ይዟል። ሰላም ማናት? ሰላም ለምንድነው ድብቅ የሆነችው? ምንስ ደብቃን ነው? ከዚህ በላይ እንዴት ነው እያለ ለብቻው ያስባል። ሰላም እንግዲህ አሁን ከነበረችበት ቦታ እየተንቀሳቀሰች ነው። ሜሮን እንኳ ለሳሚ ሄዳ ሰላም እንዲህ ብላኝ ብትለው እሱ አይሰማትም። ሰላምን በጣም ያከብራታል። ሳሚ በጣም ጥሩ ልጅና አስተዋይ ነው። ቡና ሰራችለትና ለሳሚ ወሰደችለት ሰላም። ከዛ እስኪ ቁጭ በይ እናውራላት። ቁጭ ብላ ከሱ ጋር ለማውራት ጀመረች። ሰላም ለሳሚ አስተዳደጓን ነገረችው። በእንጀራ አባቷ እንደተደፈረችና በእንጀራ አባቷ እንደተሰቃየ አንዲት ሴት እንዲህ ነበረች ብላ ነገረችው። እንዴት አላት። በእንጀራ አባቷ ይሞትና እናቷ ታገባለች። አግብታ በነበረችበት ሰዓት የባሏ ደግሞ የገዛ ልጇን ይጠቀማታል። በምን ሲላት እየደፈራል።
ያም ሁሉ ነገር እያደረጋት ልጅቷ በዝምታ እዛ ቤት አብራ ትኖር ነበር። አንድ ቀን ግን ብሶት ሲብሳት ሲጨንቃት ታይና ትምህርት ቤት ስትሄድ ጓደኞቿም ጋር ስለሚከፋት ሁሉም ነገር ለመናገር እየሞከረች ነበር። ከዛ ያን ሰውዬ በተደጋጋሚ ይደፍራት ነበር። ትምህርቷንም ጨረሰች፣ ዩኒቨርሲቲም እየተማረች በዛን ሰዓት መድፈሩን አላቆመም። ከዛም እናቴም አወቀች። እናቴም ስታውቅ ይደበድባታል፣ በቃ ያሰቃያታል። ያን ሁሉ እያደረጋት ግን አንድ ቀን ለሱ ክፉ አስባ አታውቅም። ህይወቷን ሁሉ ምስቅልቅል እያደረገባት የእሱን ነገር ግን አንድ ቀን በክፉ አስባ አታውቅም እያለች ነገረችው። ሰላም በጣም ታለቅሳለች። ሰላም ለሳሚ ዋጋ እየከፈለች ያለችው በልጅነቷ ተበድላ እና በእንጀራ አባቷ ስትደፈር ስላደገች ነው። ጆስ ግን አሁን አስተያየቱ ተሰላም ፍቅር የያዘው ይመስላል። ተሷ ፍቅር ይዞታል ብዬ ተስፋ አለኝ። ምክንያቱም አስተያየቱ ሆነ ለእሷ ያለው ክብር አሁን ላይ እየጨመረ ነው። ሳሚ ግን መቼ ነው የሚያውቀው ሚስቱ እንደዚህ እያደረገችው መሆኑን? እስከ መቼ ድረስ ነው ማወቅ የሚችለው? ለምንስ ሳያቀረ ለምንስ ሜሮን ይህን ሁሉ ነገር ስታደርገው መዋጋጋተው? እኔ በጣም ይገርመኛል። ጆሲ እያወቀ እሱ እንዴት አላወቀም? አቶ ግርማስ ለምንድን ነው ጆሲን ውጣልኝ የሚለው? አቶ ግርማ የገዛ ልጁ ሚስት ሜሮንን ሊደፍር ይታገላል። ሰላም ካልቻልኳት አንቺን እንደምደፍርሽ ነግሬሻለሁኝና ዝም ብለሽ እሺ በይኝ እያለ እያስገድዳት ነው። ሳሚ ይህን ነገር ቢያውቅ ምን ያደርጋል? ሳሚ ምንም አላለም። ሳሚ ሲመጣ ከውጭ ለእጅ አስበልተኝ ነበር አንተ ውጭ ላይ ስትዝናና አለችው። አስቤዛ እያደረኩ ነበር ሜሮን፣ ለዛ ነው ሌላ ምንም አላደረኩም አላት እሱም። እሷም በጣም ስለተናደደች ዝም አለች። ግን አቶ ግርማ ሊደፍረኝ ነው ብላ አሁን የዛን ቀን ሳሚ መቼም አያምናትም። ጆስ ግን ሊያምናት ይችላል። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።